ሃይፐርታይሮይዲዝም ምንድነው? የሃይፐርታይሮይዲዝም መንስኤዎች፣ ምልክቶች፣ ህክምናዎች እና የቤት ውስጥ መፍትሄዎች። ሃይፐርታይሮይዲዝም የታይሮይድ እጢ ከመጠን በላይ የሆነ የታይሮይድ ሆርሞን የሚያመርትበት የጤና ሁኔታ ነው። ይህ ደግሞ የሰውነት ሜታቦሊዝምን፣ የምግብ ወደ ኃይል የመቀየር ሂደትን ያፋጥነዋል። በጊዜ ካልታከመ ይህ የሚዛን መዛባት በተለያዩ የሰውነት ክፍሎች ወይም አካሎች ላይ ተጽዕኖ በማድረግ ለጤና ችግሮች ሊያጋልጥ ይችላል። የሃይፐርታይሮይዲዝም መንስኤዎች ምን ናቸው? የሃይፐርታይሮይዲዝም ዋነኛ መንስኤ ግሬቭስ ዲዚዝ የሚባል የሰውነትን በሽታ የመከላከል አቅም የሚጎዳ በሽታ ወይም አውቶኢሚዩን ችግር ነው። ከዚህ በሽታ በተጨማሪ ሌሎች መንስኤዎች የሚከተሉት ናቸው። የታይሮይድ እጢ ላይ የሚወጡ እብጠቶች፣ ከመጠን በላይ የሆነ የአዮዲን አወሳሰድ ወይም አጠቃቀም፣ የታይሮይድ እጢ መቆጣት እና የታይሮይድ ሆርሞን መድኃኒቶችን ከልክ በላይ መጠቀም መንስኤዎች ሊሆኑ ይችላሉ። የሃይፐርታይሮይዲዝም ምልክቶች። ሃይፐርታይሮይዲዝም ያለባቸው ሰዎች የሚከተሉትን ምልክቶች ሊያሳዩ ይችላሉ። የልብ ምት ፍጥነት መጨመር፣ ጭንቀትና የመረበሽ ስሜት፣ ከመደበኛ የምግብ ፍጆታ ጋር ተያይዞ የሰውነት ክብደት መቀነስ፣ ከመጠን ያለፈ ላብ፣ በቀላሉ መበሳጨት፣ የእጅ መንቀጥቀጥ፣ ሙቀትን መቋቋም አለመቻል፣ ቶሎ ቶሎ የመጸዳዳት ፍላጎት እና የእንቅልፍ እጦት የሃይፐርታይሮይዲዝም ምልክቶች ናቸው። በአንዳንድ ሁኔታዎች ደግሞ አይኖች ሊገለጡ ወይም ወደ ውጭ ሊወጡ ይችላሉ። ግሬቭስ ኦፕታልሞፓቲ። የሃይፐርታይሮይዲዝም ህክምናዎች። ህክምናው እንደ በሽታው ክብደት ይወሰናል። የሃይፐርታይሮይዲዝም ህክምናዎች የሚከተሉት ናቸው። እንደ ሜቲማዞል ያሉ ጸረ ታይሮይድ መድኃኒቶች የሆርሞን ምርትን ለመቀነስ ይረዳሉ። የሬዲዮ አክቲቭ አዮዲን ህክምና የታይሮይድ ሴሎችን እንደ የታይሮይድ እጢን መጠን ለማሳነስ ይጠቅማል። በከባድ ሁኔታዎች የታይሮይድ እጢን በከፊል ወይንም በሙሉ ለማስወገድ የሚደረግ ቀዶ ጥገና ወይንም ታይሮይዲክቶሚ አማራጭ ነው። ቤታ ብሎከርስ፣ እነዚህ ደግሞ እንደ ፈጣን የልብ ምት ያሉ ምልክቶችን ለመቆጣጠር ሊታዘዝ ይችላል። የቤት ውስጥ መፍትሄዎችና የአኗኗር ዘይቤ ምክሮች። ሃይፐርታይሮይዲዝምን ለማከም የተረጋገጡ የቤት ውስጥ መድኃኒቶች የሉም። ስለዚህ በጤና ባለሙያ የታገዘ ህክምና ማድረግ የግድ አስፈላጊ ነው። ሆኖም አንዳንድ የአኗኗር ዘይቤ ለውጦችን ማድረግ ከሐኪሞ ምክር ጋር በአንድነት በመሆን የጤና ሁኔታን ለማሻሻልና ለመቆጣጠር ይረዳሉ። የተመጣጠነ አመጋገብ። የተመጣጠነ ምግብን በተለይም ካልሲየም እና ቫይታሚን ዲን በምግብ ገበታ ውስጥ ማካተቱን ያረጋግጡ። የአዮዲን መጠኑ አነስተኛ የሆነ ምግብ ይመገቡ። እንዲሁም የባህር አትክልትና አዮዲን የተቀላቀለበት ጨው ይቀንሱ። እንደ ዮጋ፣ አርምሞ ወይም ሜዲቴሽን እና በጥልቀት መተንፈስ ባሉ ዘዴዎች ጭንቀትን ይቀንሱ። በቂ ውሃ ይጠጡ። እንዲሁም ከመጠን በላይ ካፌን ያላቸውን ፈሳሽ ነገሮችን ይቀንሱ። አጠቃላይ ጤንነትዎን ለመደገፍ ሁልጊዜ በቂ እረፍት ያድርጉ። ምልክቶቻችሁን ይከታተሉ። እንዲሁም በየጊዜው የጤና ክትትል ማድረጋችሁን አይርሱ። ትክክለኛ ህክምናና እንክብካቤ ከተደረገለት ሃይፐርታይሮይዲዝም በቀላሉ መቆጣጠር የሚችሉት የጤና ችግር ነው። ከላይ የተጠቀሱትን ምልክቶች ካስተዋሉ ተጓዳኝ የጤና እክሎችን ለመከላከልና ለመቆጣጠር በጊዜ ወደ ህክምና መስጫ ተቋም ሂዱ። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮሜንት ማድረግዎን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ። ጤና ይስጥልን።